ለሰዎች ሁሉ በጎ ነገር አድርጉ። በጎ ነገር እንድናደርግ እግዚአብሔር ከእያንዳንዳችን ይፈልጋል። ለሰዎች ሁሉ በጎ ነገር ከምናደርግባቸው ነገሮች ደግሞ መካከል አንዱ ምን እንደሆነ ዛሬ የእግዚአብሔርን ቃል ከኔ ጋር አብረን እንመለከታለን። በገላትያ ምዕራፍ 6 ቁጥር 2 ላይና በገላትያ ምዕራፍ 6 ቁጥር 5 ላይ እንደዚህ የሚል ቃል አለ። ምዕራፍ 6 ቁጥር 2 አንዱ የሌላውን ሰው ከባድ ሸክም ይሸከም፣ በዚህም ሁኔታ የክርስቶስን ሕግ ትፈጽማላችሁ ይላል። ገላትያ ምዕራፍ 6 ቁጥር 5 ላይ ደግሞ እንደዚህ ይላል፣ እያንዳንዱ የራሱን ሸክም ሊሸከም ይገባዋል ይላል። የራሱን ሸክም ያልተሸከመ ሰው፣ ራሱ በራሱ ያልቆመ ሰው ሌላውን ሰው ሊያግዝ፣ ሌላውን ሰው ሊረዳ፣ የተቸገረው ሊደርስለት በፍጹም አይችልም። በመጀመሪያ ራሳችንን ልንረዳ፣ ራሳችንን ልናግዝ፣ ራሳችንን ልናቆም፣ የራሳችንን ሸክም ልንሸከም እንደሚገባ መጽሐፍ ቅዱሳችን ይናገራል። ሊሰራ የማይወድ አይብላ ተብሎ ተጽፏል። ስራ ሳይሰራ በሌላ ሰው ላይ ሸክም ሆኖ ያለ ሰው የሌላን ሰው ሸክም ሊሸከም ከቶ አይችልም። ወገኖቼ የእግዚአብሔር ቃል በዚህ ክፍል ላይ የሚነግረን የሌላውን ሰው ከመሸከም በፊት፣ ሌላውን ሰው ከማገዛችን በፊት ራሳችንን ልናይ እንደሚገባ ነው። በአውሮፕላን ውስጥ ከተሳፈራችሁ በኋላ የመጀመሪያው የምትሰሙት ድምፅ አለ። እንኳን ወደዚህ አውሮፕላን በደህና መጣችሁ ካለ በኋላ በአውሮፕላን ውስጥ ችግር ቢፈጠር ከአውሮፕላኑ ከላይ ወይንም ደግሞ ከእግር ስር የሚወጡ የኦክሲጅን የሚሰጡ መሳሪያዎች አሉ። እነዛን መሳሪያዎች እንዴት እንደምትጠቀሙ ይናገራሉ። ከልጆች ጋር እንኳን እየበረራችሁ ቢሆን ያንን ኦክሲጅን የሚሰጠውን መሳሪያ በራሳችሁ ላይ ካደረጋችሁ በኋላ ሌላውን ሰው ለመርዳት ሂዱ ይላሉ። በኦክሲጅን እጥረት የወደቀ አባት ወይም የወደቀች እናት ልጇን ልትረዳ፣ ቤተሰቦቿን ልታግዝ ከቶ አትችል። ይሄ ነገር በጣም የገባቸው ይመስለኛል። ራሳችንን ልንረዳ፣ ራሳችንን ልናግዝ ይገባል። ከዛ በኋላ ደግሞ ሌሎችን ልናግዝ፣ ሌሎችን ልንረዳ ያስፈልጋል። በዚህ ክፍል ላይ የእግዚአብሔር ቃል የሚነግረን ይሄንን ነው ወገኖቼ። ለበጎ ስራ የበረታችሁ፣ ለበጎ ስራ የተጋችሁ፣ የመጀመሪያው ነገር ግን ራሳችንን ልናግዝና ራሳችንን ልንደግፍ እንደሚገባ መርሳት ወይም መዘንጋት የለብንም። በሌሎች ሰዎች ላይ አድቫንቴጅ እየያዘ በሌሎች ሰዎች እየተጠቀምን ለመኖር ማሰብ የለብንም። ትክክለኛው የቅዱሳን ህብረት በሌሎች ላይ አድቫንቴጅ መያዝ፣ በሌሎች መጠቀም፣ በሌሎች ላይ ወድቆ መኖር ሳይሆን ትክክለኛው አካሄድ ራሳችን ቆመን ሌሎችን ደግሞ ማገዝ ነው። እግዚአብሔር አምላክ ሁላችንን ይርዳን። ተባረኩ።